ዓለም አቀፍ ጉባኤ ሲጠናቀቅ ትልቁ በጠቅላይ ስራ አስኪያጁ የተነገረው የቤተ ክርስቲያን መልእክት ባለን ላይ መጨመር ይላል። ምን ይላል? ባለን ላይ የመቀነስ ፕሮግራም አይደለም። ስንጣላ ሰዎች ሲሄዱ፣ ስንፋጅ ሲቀነሱ፣ ስንጣላ ሲበተኑ፣ ገንዘቡን ስናባክን፣ ልማት ሲጠፋ እንዲሁ ከቀን ወደ ቀን ወደ ታች ከመሄድ እግዚአብሔር በቃችሁ ይበለን። ይህ ሰው እንዲህ ብሎ አቀደ። ጎተራዬን አስፍቼ ምርቴን ከሰበሰብኩ በኋላ ለምን አለ? ነፍሴ አሁን እረፊ፣ ብሊ ወስቲ፣ ቢ ጠጪ፣ ወተፈሲ፣ ደስም ይበልሽ እላታለሁ። እቅዱን አያችሁት? ይህ ሰው አቅዶ ይሰራ፣ ይህ ሰው ታታሪ የሆነ ኢንዱስትሪየስ የሆነ ሰው መጨረሻ ላይ ግን ይሄ ሁሉ ድካሙ ለምን እንደሆነ ታውቃላችሁ? ምን አለ? ነፍሴ ምን አድርጊ አለ? ብይ አለ። ቀጥሎ ምን አለ? ጠጪ አለ። ቀጥሎ ምን አለ? እረፊ። ይህ ድካሜ፣ ይህ ልፋቴ ተኝቶ ለመብላት ነው፣ ለመጠጣት ነው፣ ለማረፍ ነው ብሎ ድካሙን ወስዶ ጣለው። እግዚአብሔር ማስተዋሉን ይስጠን። በጣም አሳዛኙ ሰው፣ በጣም ምስኪኑ ሰው በደከመው ድካም፣ በተማረው ትምህርት፣ በለፋው ልፋት ስለ መብላት ብቻ፣ ስለ መጠጣት ብቻ፣ ስለ ራሱ ብቻ የሚያስብ ሰው ነው። አያችሁ? የዚህ ሰው እቅድ አልተወገዘም። የዚህ ሰው ታታሪ ሰራተኝነት አልተጠላም። የዚህ ሰው የማስፋፋት ፕሮግራም አልተነቀፈም። ግን ምን አለ? ይሄ ሁሉ ድካሙ ለካ ራሱን ሊያጠረቃ ነው። የመብላት ጉዳይ ነው፣ የመጠጣት የመተኛት ጉዳይ ነውና ክርስቶስ ምን አለ? በዛ ሌሊት አንተ ሰነፍ ሰው አለ። አንተ ምን አለ? አንተ ይሄ ሰው ሰነፍ ነው፣ ሰነፍ ነው። ቅድም ሰምታችኋል ታሪኩን። አቅዶ ይሰራል፣ ታታሪ ሰራተኛው ነው፣ አምራች ገበሬ ነው። ጭራሽ የማስፋፋት ስራ ላይ ነው ያለው። እግዚአብሔር ግን ምን አለው? አንተ ሰነፍ ሰው፣ ነፍስን ዛሬ ሌሊት ይፈልጓታል። የሁሉ ሩጫክ፣ የሁሉ ትጋት፣ በልቶ ጠጥቶ ተኝቶ ለራስ አስቦ መኖር ከሆነ ነፍስ ትወሰዳለች። አይደለም ሀብት ንብረት፣ ነፍስና ስጋ ይለያያሉ። ለራሱ የሚያከማች ማን እንደሚወርሰው የማያውቅ ሰው ነው ይህ ሰው። በእግዚአብሔር ዘንድ ባለጸጋ የሆነ ሰው ይህ ሰው ነው ብሎ ክርስቶስ አስተምሯል። ስለ ቃሉ የተመሰገነ ይሁን እግዚአብሔር። የእግዚአብሔር ልጆች፣ የቤተ ክርስቲያን ልጆች፣ የወንጌል ልጆች እግዚአብሔር አቅድን እንድንሰራ አይምሮ እንድናመርት እንድንጨምር ጉልበት፣ ጸጋ፣ ዕድሜ ሰጥቶናል። ምስጋና ይግባው። ግን ለማን ነው? ለመብላት ለመጠጣት እኛ የተሾምነው ደረታችን እንዲቀላ ሆዳችን እንዲሞላ ነው ወይ? የምንነግደው በህዝባዊና መንግስታዊ ተቋማት ተቀጥረን የምንሰራው ለራሳችን ቤት ብቻ ነው ወይ? ልብ በሉ። የክርስትና ትምህርት የልዩነት ትምህርት ነው። የክርስትና ትምህርት ላቅድም፣ ላምርትም፣ ላብዛም፣ ላስፋም አንድ ሰው በእቅድ ውስጥ ሌሎችንና እግዚአብሔርን መጨመር አለበት። ማንን መጨመር አለበት? የዚህ ሰው የጥፋት ምንድን ነው? ምን አለ? ነፍሴ ብይ፣ ጠጪ፣ እረፊ፣ ደስ ይበልሻል። አይደል እንዴ? እግዚአብሔር ሆይ ተመስገን፣ ይሄን ሁሉ ምርት ሰጠኸኝ፣ ለነዳያን ይሄን እሰጣለሁ። ለአንተ ለአምላኬ ጤና ለሰጠኸኝ፣ ሰላም ለሰጠኸኝ፣ ሀብት ለሰጠኸኝ፣ ቤተሰብ ለሰጠኸኝ፣ እውቀት ለሰጠኸኝ አስራቴ ይሄ ነው፣ መባዬ ይሄ ነው አላለም። ይሄ ሰው እንዲህ አይነት ሰዎች እዚህ ጉባኤ ውስጥ አሉ። እንዲህ አይነት አገልጋዮች እዚህ ጉባኤ ውስጥ አሉ። እንዲህ አይነት ሴቶች፣ እንዲህ አይነት ወንዶች፣ እንዲህ አይነት ካህናት አለን እዚህ ጉባኤ መካከል። እግዚአብሔር ይቀይረን። ሌላውን የማን ጨምር የማን አስብ ማለት ነው። የዚህ ሰው
መሰረታዊ ስህተቱ እኔ ባይ ነው። ነፍሴ አለ እኔ ነው፣ ብዬ አለ እኔ ነው፣ ጠጫ አለ እኔ ነው፣ ተኛ አለ እኔ ነው። እኛ የሌለበት እግዚአብሔር ከእኔነት የጸዳ ሕሊና ይስጠን። አው ራስ ወዳድነት እኔ ካላሸነፍኩ እኔ ካልበላው እኔ ካልጠጣው እኔ ካልመራው እኔ ያልኩት ካልሆነ ከሚያሰኝ በተለይ ጥሩ ሀገር ሰጥቶን ንጹሕ ሃይማኖት ሰጥቶን ምን የመሳሰሉ መስዋዕት የሚሆኑ ካህናት ሰጥተውን ቤተክርስቲያን የምትወዱ ምዕመናን ሰጥቶን መቻቻል አቅቶን እኛ ማለት አቅቶን በጋራ ማለት አቅቶን እየተጠፋፋን እየተበታተንን ከማለቅ እግዚአብሔር ይጠብቀን። የእግዚአብሔር ልጆች ይህ ሰው በዛች ሌሊት ነፍስና ስጋው ተለየች። ያ ሁሉ ዕቅድ ውሃ በላው፣ ያ ሁሉ ምርት ውሃ በላው፣ ያ ሁሉ መብላት፣ ያ ሁሉ የመጠጣት ፕሮግራም ሳይደረስበት ቀረ። እግዚአብሔር የደከምንበትን ለእግዚአብሔር ለእኛም ለተቸገሩትም ያድርግልን። ስለዚህ የእግዚአብሔር ልጆች የዛሬው የእግዚአብሔር መልእክት በተሰጠን ጸጋ ሁሉ እግዚአብሔርን እኛንና ራሳችንን ይዘን እንድንሄድ ነው። መጨረሻው ምንድን ነው? የዚህ አይነት ህይወት አቅዶ ኖሮ ሰውየው ታታሪ ሰራተኛ ሆኖ ሰውየው የተስፋፋ ስራ የሚሰራ ሆኖ ይህ ሰው ነገር ግን እግዚአብሔር አዝኖበት ራስ ወዳድ በመሆኑ ለእግዚአብሔር ቤተክርስቲያን ባለመስጠቱ ለድሃ ባለመስጠቱ አዝኖበት ነፍስና ስጋው ከተለየ እንዴት እንኖር? ወንጌሉ በቀሪው ክፍል መልስ ይመልሳል። ምን አለ? እስቲ ሁላችሁም በሉ አስቀድማችሁ መንግስቱን ጽድቁን ፈልጉ። ይሄ ሰውዬ መጀመሪያ የሚያስፈልገው ነገር ነበር ማለት ነው አይደል እንዴ? መጀመሪያ የሚያስፈልገው ነገር ነበር። ነገሮችን ቅደም ተከተል ሲሰጥ ወይንም ፕራዮሪታይዝ ሲያደርግ ተሳስቷል። ምንድነው መንግስቱና ጽድቁ? መጀመሪያ የእግዚአብሔርን መንግስት ለመግባት የእግዚአብሔርን መንግስት ለመውረስ የተዘጋጀ የህይወት ጉዞ አላደረገም። ይሮጣል፣ ያርሳል፣ ይበላል፣ ይጠጣል። ህይወቱ እንዴ ነው? የብዙዎቻችን ህይወት ይሄ ነው። እግዚአብሔር በዚህ ቀን ይቀይራል። የብዙዎቻችን ህይወት ማስቀደስ ጥሩ ነው። ሰዓታት መቆም ጥሩ ነው። ማህሌት መቆም ጥሩ ነው። ስብከት መስበክ ጥሩ ነው። መዘመርም ጥሩ ነው። ገዳማት መሄድ ጥሩ ነው። በኦርቶዶክስ እምነት መጽናት ደግሞ የበለጠ ጥሩ ነው። ግን የእግዚአብሔር ልጆች ከነግድያችን የእግዚአብሔርን ገነት እንወርሳለን። ከነዝሙታችን መንግስተ ሰማያት እንገባለን። ከነጥንቆላችን ከድንግል ማርያም ጋር በሰማይ እንቆማለን። ከነዘፈናችን እግዚአብሔር ከሰማይታት ጋር በክብሩ ያቆመናል። እግዚአብሔር የንስሐ ሕይወት ይስጠን። መንግስቱና ጽድቁ ማለት ምን ማለት ነው? ንስሐ ግባ፣ ጸድቃለህ፣ ቁረብ፣ ጸድቃለህ። በመሬት ላይ ስትኖር በሰማይ የሚጠብቅህን ሕይወት አስቀድመህ ልትኖር ይገባል። ስለሆነ ወንጌሉ የሚለው የቅዱሳን አምላክ እግዚአብሔር ለንስሐ የተዘጋጀን ለሥጋው ደግሞ የታደመን ያድርገን። ይህ ሁሉ ሰው አስቀድሷል። ስንት ሰው ነው የቆረበው? ጡረታ ስወጣ ነው የሚለው፣ ሳረጅ ነው የሚለው፣ ሹፍርና ሳቆም ነው የሚለው፣ ልጆቼ ሲያድጉ ነው የሚለው ነው። ነገ ትኖራለህ፣ ነገ ትኖሪያለሽ። ወንጌሉ ምን አለ? ለነገ አትጨነቁ አለ። እስኪ በሉ ለነገ ይደሞ ብታውቀው አትችልም። ነገ ልትኖር አትችልም። ለነገ አትጨነቅ። ነገ ያንተ አይደለም። ስለዚህ ዛሬ የእግዚአብሔርን መንግስት የምናገኝበትን ንስሐውን ሥጋው ደሙን መቀበሉን ምጽዋቱን ትሩፋቱን ሰርተን ለመኖር ያውቃል። ሁለተኛው ክርስቶስ ለዚህ አይነቱ ሕይወት የሰጠው ማሰሪያ ምንድን ነው? አትጨነቁ፣ የሰማይ አዕዋፋትን የምድር አበቦችን ተመልከቷል። እየሰማችሁ ነው? ምን አለ? አትጨነቁ፣ የሰማይ አዕዋፋትን የምድር አበቦችን ተመልከቱ። እግዚአብሔር ከጭንቀት ነፃ ያወጣል። በዚህ ዘመን ባለው ጥናት ከ5 ሰዎች 1 ሰው በጭንቀት ውስጥ ያለ። በርካታ ሰዎች
በጭንቀት ራሳቸውን እያጠፉ ነው፣ ራሳቸውን እየገደሉ ነው። የእግዚአብሔር ልጆች ኑሮ ሕይወቱ ምንሰማው ምስቅልቅል ያለ ዜና፣ በቤተሰብ ያለው ምስቅልቅል፣ በትምህርት ቤት ያለው፣ በስራ ቦታ የሚያስጨንቅ ብዙ ነገር ሊኖር ይችላል። የእግዚአብሔር ልጆች ተጨንቀን ግን ምንጨምረው ምንም ነገር የለም። እግዚአብሔር ከጭንቀት ይጠብቀን። ከእናንተ ተጨንቆ በቁመቱ ላይ አንድ ስንዝር መጨመር የሚችል የለም ማለት ምንድን ነው መፍትሄው? የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ። ኪነ ጥበቡ መንክር ወዕጹብ ለዘሃሎ መልዕልተ ሰማያት ከአርያም በላይ የሚኖር እጹብ ድንቅ የሆነ እግዚአብሔር ተመልከቱ፣ እሱን እዩ። እሱ ሁላችንን የሚምር ሁላችን ይቅር የሚል አምላክ ነው። ሰማይን ብሩሃን በሆኑ ከዋክብት የሸፈነ ምድሪቱንም ወምድርኒ አሰርገዋ በጽጌያት ንጹሕ በሆኑ አበቦች በአማሩ አበቦች የሸፈናቸው የከደናቸው ማነው? የእግዚአብሔር ልጆች እሱ እግዚአብሔር ነው። እሱ እግዚአብሔር ነው። ምስጋና ለእሱ ይሁን። በዚህ የሰማይ ሰሌዳ ከዋክብትን ያኖረ በዚህ በምድር ማንም ሊጠበብባቸው ባልቻለ ቀለማት አበቦችን የሰራ ያደመቀ እግዚአብሔር ስለሆነ የሰማይ ወፎችን የመገበ የምድር አበቦችን በተለያዩ ህብረ ቀለማት ያስዋበ በመልኩ በምሳሌው የሰራው እኛን አይተወንም። ምስጋና ለስሙ ይሁን። ስለዚህ እንስራ፣ እናቅድ፣ እንስፋፋ። ግን መንግስቱን ጽድቁን መጀመሪያ እናስቀድም። የእግዚአብሔር ልጆች እግዚአብሔር ይርዳል። መጀመሪያ እሱን ያዙ። ሁለተኛ በጭንቀት ጊዜን አትጨርስ። ምሁራን ይላሉ ጭንቀትህን ወደ ስራ ቀይረው ይላሉ። ምን ይላሉ? ጭንቀትህን ወደ ስራ ወይ ብረር እንደ ወፍ ወይ ደግሞ እንደ ምድር አበቦች ስርህን ዘርጋና አፈሩን ያዝና ውሃውን ምጠጥና አበባ ስጥና ፍሬ አፍራና ኑር ነው። ወፍ ምግቧን ለማግኘት አትዘራም፣ አትቆፍርም፣ በሪቅ በጎታ አትከትም። ነገር ግን ትበራለች። ምን ታረጋለች? ተንቀሳቀስ ማለት ተንቀሳቀስ። ወፊቷ ምግቧን የምታገኘው የሰማይ ወፎችን ይመግባል ስለሚል እግዚአብሔር አፏን ከፍታ አትቀመጥም፣ በራ ለቅማ ታድራለች። እግዚአብሔር በምንሄድበት ቦታ ሁሉ ይርዳል። መብረር መንቀሳቀስ ያስፈልጋል። አንድ ቦታ ተቀምጦ ተቆራምዶ ታምር መጠበቅ ይህ የስንፍና ምልክት ነው። ይህ ሰው በሕይወቱ የተጎዳው እግዚአብሔር የሚባል አምላክ ምን ያህል አዕዋፋትን እንኳን እጽዋትን እንኳን እንደሚመግብ እንደሚቆጣጠር ማወቅ ያልቻለ በገዛ ጥረቴ ብቻ ሩጬ እኖራለሁ በማለት ላይ የተመሰረተ ስለነበር አንድም የደከመበትን ሳይበላ በመንገድ ላይ ቀርቷል። እግዚአብሔር ድንገት ከመቅረት ሁላችን ይጠብቀን። የእግዚአብሔር ልጆች የእመቤታችን የስደት ወቅት የሚታሰብበት ነው። የመድኃኔዓለም የስደት ወቅት የሚታሰብበት ነው። እግዚአብሔር በመላው ዓለም የተሰደዱትን ሰዎች ሁሉ ይጠብቅልን። የስደት መከራ ላይ ያሉትን ያጽናልን። በአረቡ ዓለም የእግዚአብሔር ልጆች ከ4 ሚሊዮን በላይ ኢትዮጵያውያን ይኖራሉ። ሀገረ ስብከታችን የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ይባላል። መንበረ ጵጵስናው በአቡዳቢ ነው፣ ኢማራት ነው። የሀገረ ስብከቱ ስራ አስኪያጅ ነኝ እኔ። በሀገረ ስብከቱ አገልግሎት ውስጥ የወረዳችን ኢማራት በትንሹ ወደ 300 ሺህ የሚሆኑ ኢትዮጵያውያን አሉ። ከነዚህ ውስጥ ከ70 ሺህ እስከ 100 ሺህ የሚሆኑ ኦርቶዶክሳውያን በኢማራት ይኖራሉ። እግዚአብሔር በያሉበት ይጠብቅልን። ስለዚህ ይሄንን ወቅት ስናስብ እመቤታችን በስደቷ የገጠማትን መከራ እያሰብን ከበረከቷ እንካፈላለን። በስደት ያሉትንም ደግሞ በምልጃዋ እንድትጠብቅ እንማጸናለን። አገልግሎታችሁን እግዚአብሔር ያስፋላችሁ። አንድ ልብ አንድ መንፈስ ሆነን
እግዚአብሔር የሰጠንን ይህን ጊዜ እግዚአብሔር የሰጠንን ይህን ጸጋ ተጠቅመን ቤተክርስቲያናችን ቅጽር ግቢዋን አሁንም በቅድሙ ደግማለሁ፣ ትምህርት ቤቶች ይከፈቱ፣ ልጆች ግቢ ውስጥ ይደጉ። ቤተክርስቲያን ውስጥ ቅድሚያ የሚሰጠው ልማት ትምህርት ቤት መሆን አለበት። እንዴት ነው የዚህ አጥቢያ ልጆቻቸውን ለማስተማር ሌላ ቦታ ሰው ምንልከው? ልጆች ቤተክርስቲያን ግቢ ይደጉ። የነገው ጳጳስ፣ የነገው ዶክተር፣ የነገው ጠቅላይ ሚኒስትር፣ የነገው ጀነራል፣ የነገው ሎየር፣ የነገው አካውንታንት፣ የነገው ሳይካትሪስት፣ የነገው የቢዝነስ ሰው፣ የነገው ገበሬ በቤተ ክርስቲያን ቢያድግ ይሻላል አይሻልም? ይሻላል አይሻልም? እኛ ልጅ ወልደን ልጆቻችንን ሰው ከዝንጀሮ መጣ የሚል ትምህርት ቤት እየላክን ካሳደግን በኋላ እንደገና እነሱን ለመመለስ ከመታገል የቤተ ክርስቲያን አባቶች ምዕመናን በጋራ ቆመን ትምህርት ቤቶች ከፍተን ልጆቻችን ግቢ ውስጥ ብናሳድግ ነገ ለሀገር፣ ነገ ለቤተ ክርስቲያን፣ ነገ ለዓለም ይጠቅማሉ። እግዚአብሔር በእኛ ዕድሜ በእኛ ጸጋ በሰጠን ሁሉ አድሮ ስራ ይስራብን። ወስብሐት ለእግዚአብሔር።